የተወደዳችሁ ቤተሰቦቻችን እየተከታተላችሁት የምትገኙት እልፍኝ ነው። በየቤታችሁ እየደረስን ነው። እናንተም አብራችሁ ስለሆናችሁ እጅግ አድርገን እናመሰግናለን። ወደ እናንተ እንድንደርስ ደግሞ የተባበሩን የተለያዩ አጋር ድርጅቶች አሉ። አንደኛው ኢትዮ ቴሌኮም ነው። አልማኮም እንዲሁም አዋሽ ባንክ አጋሮቻችን ናቸው። እናንተም አጋሮቻችንን እጅግ አድርገን እናመሰግናለን። ቆይታችን አሁንም ይቀጥላል። ቀደም ብዬ መግቢያው ላይ እንደነገርኳችሁ የተቋሙ አሰራር አደረጃጀት ተቋሙ ማን ነው የሚለውን ነገር መቀደም የመረጃ ስላለብኝ ወደዛ እየሄድኩ ነው። ከሚመለከታቸው የማዕከሉ ባለሙያዎች ጋራ ቆይታ የምናደርግ ነው የሚሆነው። አብራችን ቆዩ። ጤና ይስጥልን። እንደምን ሰላም ነው? እንዴት ነው? እንኳን ደህና መጣችሁ። እንኳን ቆያችሁ። ሰላም ነው። ገና ከግቢው ስገባ አየሩ በቆንጆ አየር ነው የተቀበለኝ። በጣም የሚገርም ነው። አየሁ አይደል? በጣም ግሪን ነው። በዚህ በኩል ማአት ነገሮች አሉ፣ ኪነ ህንጻዎች አሉ፣ ቤተ መጻሕፍት ብዙ ነገሮች አሉ። ግቢያችን ሰፊ ነው። የሚጠቀመው ሰው ሲመጀመሪያ እንተዋወቅ። ማን እንበል? ሰለሞን ታደሰ እባላለሁ። በዚህ በአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት የፕሮሞሽንና ፕሮግራም ገጽታ ግንባታ ዳይሬክተር ነኝ። አይ ቀደም ብዬ ማውቀህ ግን ሙሉዓለም ማዕከል ላይ ነውና ምን አገናኘው ሙሉዓለም እና ቢሮን እስቲ ቁጭ እንበልና እናውራ እስኪ። እንግዲህ ትክክል ነህ። አዲሱ የክልሉ መንግስት መስተዳድር ምክር ቤት ማስቀመጠው አቅጣጫ መሰረት ሙሉዓለም ባህል ማዕከልና ይሄ ቀደም ሲል የዝክረ ታሪክ ማዕከል የሚባል ጽሕፈት ቤት ነው። ሁለቱ መርጅ እንዲሆኑ ተደርገዋል። እንግዲህ ሁለቱ መርጅ ሲሆኑ አሁን ቀደም ሲል የነበረው ሙሉዓለም ባህል ማዕከል የሙሉዓለም ባህል አዳራሽ ተብሏል። ይሄኛው ደግሞ የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ተብሎ አንድ ላይ ውህደት ተፈጥሮ ያው ስራ እየሰራ ነው የምንገኘው። ስለዚህ ታሪክ ብቻ ሳይሆን ኪነ ጥበብም ወደዚህ መጥቷል። ኪነ ጥበብም ወደዚህ መጥቷል። ስለሚገናኝ ባህሉም እዚህ ነው ያለው። ለኪነ ጥበቡም ለባህሉም ለታሪኩም ማደግ ለዚህ መርጅ ሆኖ መስራቱ ወደ አንድ ነገር ያሻግራል በሚል ታስቦ የተደረገ የመዋቅር ሂደት ነው። ቀደም ብሎ ሙሉዓለም የባህል ማዕከል በነበረበት ሰዓትም ኪነ ጥበቡ ይሰራ ነበር። አሁን ወደዚህም ሲመጣ ኪነ ጥበቡ ይሰራ። አሁን ምንድን የተለየ ነገር ነው ሊሰራ ያሰበው? አሁን ኪነ ጥበብ ወደዚህ ሲመጣ የኪነ ጥበብ ስራዎቹ በደንብ እየቀጠሉ ነው ያሉት። በስፋት በደንብ ተደራሽነትን ከማስፋት ተቋማዊ አወቃቀርንም ሰፊ ከማድረግ አንጻር ጥሩ ስራዎች እየተሰሩ ነው ያሉት። ስለዚህ የበለጠ ደግሞ አሁን ሰፊ ስራ እንሰራለን ብለን እናስባለን። መልካም። አሁን አንተን ቀድመን ስናገኝ የተቋሙ የጀርባ አጥንት የፕሮሞሽን ክፍል ነው ተብሎ ይታሰባልና ለዛ ነው ቀድመን ያገኘንና ሁለት ወስደኛ ያሰብክበት ቦታ እንዳለ ነግረኛል ቀደም ብሎ። አሁን እንግዲህ ያው እኔ ባለኝ ነገር እንሰጥቻለሁ። የበለጠ ኦቨርኦል ያሉትን ነገሮች ደግሞ የተቋማችን ጽሕፈት ቤት ኃላፊ ደግሞ ብዙ ነገር ያጫውተዋል። ወደዛ መቼም ምሳ ነበር የሚጋበዝ፣ እኔ ወደ አለቃ እየጋበዝኩ ያለ ኪነ ጥበብ ታሪክ መነሻውም የኪነ ጥበብ ታሪክ ነው ብዬ አስባለሁ። ከኔ ጋር ብዙ አውርተናል። አሁን ደግሞ በጣም ቴንኪው፣ አመሰግናለሁ። ጤና ይስጥልን። እንደምን አለ? ተመስገን እባላለሁ። እኔም አዲስ በየነ እባላለሁ። የአማራ ሕዝብ ዝክረ ታሪክ የዚህ ግቢ ጽሕፈት ቤት ኃላፊ ነኝ። የባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ይባላል። እኔ የመጣህበት ቁጭ በልና ማውራት እንችላለን። በእርግጥ ከቢሮ አይደለም ደስታ የጀመረው፣ ገና ከግቢው ስገባ ጀምሮ በጣም ሰፊ ነው። አረንጓዴ ነገሮች የሞሉበት ግቢ ነውና እዚህ ሲመጣ ደግሞ ቢሮ እንደዚህ ቀለል ብሎ አይቻላቅም። ቆንጆ ቢሮ አለውት። አዎ ስትገባም ያየኸው ግቢው በጣም ውብ ግቢ ነው። ገና ብዙ የሚቀረው ቢሆንም በጣም ውብ ግቢ ነው። ሰፊ ነው። ባህር ዳር ከተማ ላይ ያውም ከጣና አባይ ሲወጣ ከዳሩ ላይ ያለ ግቢ ስለሆነ ምርጥ ግቢ ነው። ተዟዙረህ እንዳየኸው አንተም ሌሎቹም መጣው ሲያዩ ነው የሚመሰክሩ። ስለዚህ ግቢ ከውጭ ሆነው አያውቁትም። በረቀት ሆኖ ብዙ የባህር ዳር ከተማ ነዋሪዎች እዚሁ እንኳን ሆነው አያውቁትም። ግን እንደዚህ መጣው ሲያዩት ግን በጣም ምርጥ ግቢ ነው።
ህይወትን የሚያድስ ነው። ሙዚየሙን ስታየው ራሱ የሚናገር ነው። የአማራን ህዝብ አኗኗሩን፣ ያለፈበትን፣ ፈጠራውን፣ ባህሉን፣ ታሪኩን የሚናገር ሙዚየም የሚናገር የስዕል ጋላሪ ያለበት ቦታ ነው። ግን ገና ብዙ ያልተጠቀምንበት ስለሆነ እንኳንም አየኸው ነው። አይ በመምጣቴ ደስተኛ ነኝ። ግቢውን ቆንጆን ለመሆኑ ምስክር አንዱ መሆን ይችላል ብዬ አስባለሁ። ግን አንድ ጥያቄ ምንድነው መነሳት የምፈልግበት ጥያቄ ወደዚህ ከተማ የሚመጣ ሰው ይሄንን ግቢ ሳያየው አይሄድም ነበር ከዚህ ቀደም በነበረውና መጠራውም የነበረ ሰማዕታት የሚል ነበር። አሁን ደግሞ ሌላ ስም እየሰማው ነውና እንደው ለምን ተቀየረ? መነሻውስ ምንድነው የሚለውን ብናነሳ። በጣም ጥሩ ልክ ነህ። ስሙ ተቀይሯል። ስሙ የተቀየረው በ2016 እና 17 የክልሉ መንግስት አጠቃላይ የክልሉን የ25 ዓመት ፍኖተ ካርታና የ5 ዓመት የአሻጋሪና ዘላቂ ልማት እቅድ ሲያዘጋጅ እነዚህ ተቋማትን ሪፎርም አድርጓል። በዚያን ወቅት ይሄ ተቋምም የህዝብ ጥያቄዎች ነበሩበት፣ አንዳንድ እንዲሻሻሉለት ህዝብ የሚያነሳቸው ጥያቄዎች። ምክንያቱም ቀደም ሲል ሰማዕታት ይል የነበረው ስያሜ የ10 ዓመት ታሪክ ብቻ ነበር የያዘው። ሙዚየሙ ስትገባ መጠ የሄድን ታሪክ ብቻ ነበረች። ያ ቅሬታ አለው። የአማራ ህዝብ ሰማዕት የሆነው በ10 ዓመት ብቻ ነው ወይ? አገር ያጸና ህዝብ ነው፣ ለአገር ባለውለታ ነው። ስለዚህ ስያሜውና ውስጡ ይዘቱ አይጣጣም የሚል ቅሬታ ስለነበረው ይሄ በጥናቱ በዛ እቅድ ሲከለስ ተከልሶ ስያሜው አሁን የአማራ ባህል ኪነ ጥበብና ዝክረ ታሪክ ጽሕፈት ቤት ተብሎ ከዚህ በፊት የነበረው አንተ የጠቀስከው ስያሜና ሙሉ ዓለም ባህል ማዕከል የሚባል ነበረ። ሁለቱም የተሳሰሩ ባህል ውስጥ ነው፣ ጥበብም ባህል ውስጥ ነው ያለውና ታሪክም ባህል ውስጥ ስላለ ሁለቱ ቢተሳሰሩ ለክልሉ ህዝብ አቅም ይሆናሉ። ባህል እሴት ግንባታ ላይ እንዲሰራ ነው ይህ ተቋም የተቋቋመው። ስያሜውን ያገኘው በዚያ ስያሜ ሲቀየር አዲስ አደረጃጀት፣ አዲስ አሰራር፣ አዲስ ጉዳዮችም ይኖራሉ ብዬ አስባለሁና ከበፊቱ የተለየ ምን አዲስ ነገሮችን ይዘው መጣል? አሁን አዲሱ ነገር ምንድነው? የባህልና የእሴት መሸርሸር ችግር ገጥሞኛልና ያን ችግር የሚፈታ እንዲሆን ይህ ተቋም ሲደራጅ የተሰጠው ተልእኮ ላይ ሙዚየም አደራጅተናል። እዚህ በፊት ነበረ ሙዚየም የ10 ዓመትን ታሪክ የምትዘክር ሙዚየም ነው የነበረችው ያቺ የሄድንን ታሪክ። አሁን ግን ሙዚየሙን ገብተህ አይተዋል ብዬ አምናለሁኝ። የአማራን ህዝብ ይናገራል። ልጆቻችን ለመቅረጽ እጅግ በጣም የሚደንቅ ሙዚየም ነው። አማራ ክልል እንዲህ የተደራጀ ሙዚየም የለውም። አሉ ጎንደር ላይ ያለን፣ ደሴ አካባቢ ያለን፣ አልፎ አንኮበር ሙዚየም ትባላለች። ግን ያን ያህል እንደዚህ የተደራጀ አይደለም። ይሄ በተደራጀ ሁኔታ የአማራን ህዝብ ታሪክ፣ ባህል፣ ኪነ ጥበቡን የሚገልጽ ሙዚየም ነው ያደራጀ ነው። ይጠቀምበት የነበረው አለባበስ፣ ጥንት ይጠቀምበት የነበረው የእርሻ መሳሪያዎቹ፣ የመመገቢያ ቁሳቁሶቹ የታሪክ የሰሩ የአማራ ክልል ታሪክ ሰሪዎቹ ጭምር በፎቶግራፍም በቁሳቁስም ተደራጅቶ ያለ ሙዚየም ነው። ሙዚየሙ ብቻ አይደለም፣ ቅድም እንዳልኩት ግቢው ለመዝናኛነት የሚያገለግል ነው። ምርጥ ቤተ መጻሕፍት አለን፣ ልጆች የሚያነቡበት። ከ500 አይነት በላይ የታሪክ መጻሕፍት አሉ። ተመራማሪዎች መጥተው እዚህ መመራመር ይችላሉ። አሁን የባህር ዳር ዩኒቨርሲቲ የሚማሩ የፒኤችዲ ተማሪዎች እዚህ ነው የሚውሉት አብዛኞቹ። በጣም ምቹ ቦታ ነው። በኪነ ጥበብ ዘርፉም ደግሞ እንደምታውቀው ሙሉ ዓለም እዚህ በፊት በሙዚቃ ባህላዊ ሙዚቃውን በማሳደግ ዘመናዊ ሙዚቃው ጋር በማዋሃድ በቲያትር ዘርፉ ብዙ ስራዎችን እየሰራ ያለ ተቋም ነው። እነዚህ ሁለቱ ሲገናኙ ደግሞ በጣም ትልቅ አቅም ይሆናሉ። ከተማ ላይ በጣም ትንሽ ቦታ ላይ ብዙ የምትከራየው እኛ አሁን ኦልሞስት በነፃ 2000፣ 3000፣ 4000 የሚከራዩ በጣም አረንጓዴ የሆኑ የሰርግ ቦታዎች በአንዴ እስከ 30 ሰርግ ማዘጋጀት ይቻላል። እዚህ ግቢ ውስጥ 5000 ሰው የሚይዝ አምፊ ቲያትር አለ። ያን አምፊ ቲያትር ገና አልተጠቀመበትም ሰው እንጂ እዚያ አምፊ ቲያትር ላይ ፉል ሳል እዚህ አካባቢ ያሉት የባህር ዳር ልጆች ተደራጅተው እንዲጠቀሙበት አድርገን ይገለገሉበታል። ግን አላማው ከዚያ ያለፈ ከዚያ የተሻገረ ነው። ያ የፖለቲካ ተቋም አርጎ ያየዋል። አንዳንዱ መጥቶ እስከሚያየው ምንም አይነት የፖለቲካ ጋር የሚገናኝ የትኛውም ፖለቲካ ደጋፊ አይደለም። ይሄ የአማራን ህዝብ አኗኗሩን ቀጣይ የሚሄድበትን የሚያመላክት ተቋም እንጂ
ለየትኛውም ፖለቲካ የሚወግን ተቋም አይደለም። በማንኛውም ሂናንሳው ሂንጣለው እንዳይባል አድርገን ነው አሁን እያደራጀ ነው ያለ ሙዚየም የስዕል ጋላሪው ሌላው መጥቶ አሻራው እንዳያስቀምጥ የአማራ ህዝብ አሻራ ብቻ እንዲሆን አድርገን እያደራጀ ነው ያለ ነው። መጣውኛ ግቢ ካዩ በኋላ ግን ምስክርነታቸውን ሰጠው ይሄዳሉ። ከውጭ ነው ግን አያውቁትም። የሚያዩት በቃ የተለየ ድባብ ያለው መስሏቸው የፖለቲካ ተቋም አድርገው የሚስሉ አሉ። እሱ ትክክል አይደለም። ቢመጣም ሰው አሁን የሚያየው ባህሉን ነው የሚያየው አኗኗሩን የሚገልጹ ነገሮችን ነው የባህላዊ አለባበስን ባህላዊ መገልገያዎችን እንዲሁም ደግሞ ዕውቀትን ፈልጎ ቢመጣ ላይብራሪ ነው ሰርጉንም ቢፈልግ ደስታውንም ያከብርባቸው ቦታዎች ጭምር እንዳሉ ነው እየተረዳሁት ያለሁትና አልተጠቀምንበትም አንድ ነገር ነው። ግን ደግሞ ከዚህ ቀደም የመጣት እድሉ ስለነበረኝ ከዚህ በላይ የማስፋት ነገሮች እንዳሉ ሰምቻለሁኝ። አባይ ወንዝ ጋር የማስተሳሰር የመጫወቻ የመዝናኛ ቦታዎችን የማዘጋጀት ነገሮች እቅዶች እንደነበሩ በስሪዲ ደረጃም የተደራጁ ነገሮች እንዳሉ ሰምቼ ነበር። ወደፊት ምን አስባችኋል? እሱስ ምን ደረጃ ላይ ነው? በጣም እናመሰግናቸዋለን። ቀደም ያሉ ይህን ቦታ መርጠው እንደዚህ አክብረውት መቆየታቸው። አሁን ደግሞ አገራችን ከተሞች እየለሙ ነው ያሉት። ባህር ዳር ከተማን የምታየው ነው እየለማች ነው በኮሪደር ልማት ብዙ ነገሮች። ይሄ ግቢም እንዲለማ እኛ 30 ሄክታር መሬት አለው ከአባይ ጋር የተሳሰረ ነው ገና ያለማ ማለት ነው። ከአባይ ዳር ከጣና መውጫ ላይ የተቀመጠ መሬት ነው እናለማዋለን ብለን አሰርተናል። ሙያተኞች የዚህ አካባቢ ተወላጆች የአማራ ክልል ተወላጆች መጥተው ስሪዲውን ሰርተውታል። የክልሉ መንግስት አንዳንድ ያው ባለፉት አመታት በዚህ በሁለት አመት የነበረን ችግር እንጂ ይሄ ግቢ በዚህ ደረጃ አይደለም መታየት ያለበት። ከኮሪደር ልማቱ ጋር አስተሳስረን ይህንን ቦታም ለማልማት ለህዝብ ጥቅም እንዲውል ለማድረግ ሐሳብ አለን። አንድ ሰው ባህር ዳር መጥቶ አዲስ አበባ የሚያገኘውን ወይም ሌላ ቦታ የሚያገኘውን ሳይሆን ከኬንያም ሰው ቢመጣ ከጅቡቲም ቢመጣ ባህር ዳር ላይ ምን አገኛለሁ? በጣም ልምድ ያላቸው ውጭ ሀገር ኤክስፖዠሩ ያላቸው ሰዎች ዲዛይኑን አይተው ተችተውታል። ያን በዚያ ደረጃ ምርጥ የልጆች መዝናኛ፣ ምርጥ የሆኑ ሎጂዎች፣ በጣም ቅንጡ የሆኑ ገስት ሃውሶች፣ ሆቴሎች አሉበት። የስፖርት ማዘውተሪያ ቦታዎች እንዲኖሩት እንፈልጋለን። ጂሞች፣ በጣም ዘመናዊ መዋኛ ገንዳዎች እንዲኖሩ፣ ቦታኒካል ጋርደኖች እንዲኖሩ እንፈልጋለን። እነዚህ ሁሉ ተካተዋል። በጣም ብዙ ናቸው። አባይ ዳር ላይ ከአዲሱ ድልድይ ጋር ተሳስሮ የስፖርት ማዘውተሪያ ቦታዎች፣ የመሮጫ ማማዎች ወንዙን ዳር ተከትሎ እንዲኖሩ በዲዛይኑ ተካቷል። ይሄ እንግዲህ ከፈጣሪ ጋር እናሳካዋለን። ደግሞ ምንም አትጠራጠር። ዋናው ትልቁ ገጸ በረከት ለባህር ዳር ከተማ ነው፣ ለባህር ዳር ህዝብ፣ ቀጥሎ ለአማራ፣ ቀጥሎ ደግሞ ለኢትዮጵያ ትልቅ ገጸ በረከት ነው። ከጣና ጋራ ከአባይ ጋር አስተሳስረ ስታየው ሰፋ አርገ ስታየው ሁላችንም ሚዲያውም እኛ መሪዎቹም ህብረተሰቡ የኔ ሀብት ነው ብሎ እንዲጠቀምበት ግን እንፈልጋለን። ምንም ጋር ሳያያይዝ መጥቶ ልጆቹን ይዞ መጥቶ ይህ ልጆቹን ያስተምራቸው። ልጆቹ እኮ ምንም ያውቁት ነገር የለም ስላለፈ ታሪካችን። እዚህ ግን አለ ታሪክ። መልካም፣ በጣም ቆንጆ ቆይታ፣ ቆንጆ መረጃን የሰጡኝ ለሰጡኝ ጊዜ አብሮኝ ስለነበሩ እጅግ አድርጌ አመሰግናለሁ። የተወደዳችሁ ተመልካቾቻችን ከአቶ አዲስ በየነ ከዚህ ከተቋሙ አስተባባሪ ጽሕፈት ቤት ኃላፊ ጋር ያደረግነው ቆይታ ይህን ይመስል ነበረ። እዚህ ብትመጡ የምትመለከቱት ማንነታችሁን፣ ታሪካችሁን፣ ባህላችሁን ምናልባትም ደግሞ አየር መቀበልና መዝናናት ብትፈልጉ ደግሞ በጣም ብቹ አማራጮች እንዳሉት ነው እየተገለጸልን ያለውና መጣችሁ የእናንተን ቤት እንድታዩት፣ እንድትመለከቱ፣ እንድትጠቀሙበት ከወዲሁ ለመጋበዝ እወዳለሁ። ቆይታችን አሁን ወደ እናንተ መድረሱን ይቀጥላል። እዚህ ያወራናቸው ያነሳናቸው ጉዳዮች ምን ይመስላሉ የሚለውን የውጭውን ገጽታ የአምላክ ፈቃድ የምታስቃኘን ነው የሚሆነው። ከመልእክቶች በኋላ ተመልሰን እንገናኛለን። አብራችን ቆዩ።